በ2016 ዓመተ ምህረት በመጋቢት ወር አንቺ ከዚህ ጸበል በነበረችበት ወቅት እጅግ በጣም የተለዩ ተአምራትና ወይም ደግሞ የፈውስ ሂደት እንደተደረገች ይታወቃል። ስለዚህ አንቺ ደግሞ ከእኛ ይልቅ ታማኝ ስለነበርሽ በሚገባ እንድታብራሪልን እንፈልጋለን እና ሲያብራሪልን። አምና በዛው በጣም አሞኝ ነበር። ከዛ ግን ሲቀጥል መጀመሪያ ክሳል ወጣል። ከዛ አስቀጥሎ ደግሞ አማና የባት ድንጋይ ተበሳለ ወጣ። ከዛ ጠጠር 28 ከዛ ቀጥሎ የጃንጀር ከዛ ደግሞ ቤሳና መርፌ ተመሳሰ። ከዛ ደግሞ ነቀስ እዚህ ወጥልኝ። በቃ ያው እንግዲህ እግዚአብሔር ፍጻሜውን ያሳምርልሽ። ያው እንግዲህ እቺ ልጅ ያለችው በማዕከላዊ ጎንደር በአለፋ ወረዳ ሳባ ቀበሌ አለችው እና ከዚያ ከቦታው ከተወለደችበት ተነስታ መጥታ ከዚህ ጸበል የተደረጉላት ተአምራቶች እጅግ በጣም ብዙዎች ናቸው። ነገር ግን የተቻሉን ያህል ማስታወስ የምንፈልገው አንደኛ ከሆዷ ውስጥ 28 ድንጋዮች ጠጠሮች እንደወጡላት፣ ሲቀጥል ደግሞ ጫማ እንደወጣላት፣ ምላጭ፣ መቁረጭት የመሳሰሉ የጦጣ የአውሬ ጭንቅላት የመሰለ እና ሌላ ነገር ብዙ ብረታ ብረቶች ወጥተውላታል እና ይህ ማለት እንግዲህ በዚህ ጸበል ውስጥ ነው የተደረገውና የተካሄደው ማለት ነው። እንግዲህ ይህ ህመም በሆስፒታል ወይም ደግሞ በጤና ባለሙያዎች ዘንድ ታክሞ መዳን የማይቻል ነው እና የሚደንቅ ጸበል ነው። እጅግ በጣም ተአምር ያለው ጸበል ነው። ወደፊት እንግዲህ ወገኖቻችን በሀገር ውስጥም በውጭ ሀገር ያላችሁ ታማሚዎች ስራ እየወደዳችሁ ስራ እያከበራችሁ ማለት መላ ዘመናችሁን ሁሉ መልካም ኑሮ መኖር እየፈለጋችሁ በህመም ምክንያት የምትሰቃዩ ወገኖቻችን ወደዚህ ጸበል መጥታችሁ እንድትፈወሱ ስንል ጥሪያችንን እናስተላልፋለን። አገሩ የሚገኘው ማዕከላዊ ጎንደር በአለፋ ወረዳ ወኩ ቀበሌ 36 የሚገኘው ከወኩ ቀበሌ ምስራቅ ደቡብ ማለት ወደ ምስራቅ አካባቢ የሚገኘው እና ከዚያ 12 ኪሎ ሜትር ነው መንገዱ የሚሰደው። ከዚያ በኋላ ይገኛል ማለት ነው። ቦቦ አንድነት ገዳም የአባ መሀሪ ፍል ጸበል ሙቅ ጸበል ነው። በነገራችን የሚፈራ ጸበል ቀዝቃዛ ጸበል አይደለም፣ ሙቅ ጸበል ነው። እጅግ የተለየ ደማቅ ጸበል ነው። ስለዚህ ይህን ይመስላል።